ኢራን ባለፈው አርብ የፈጸመችው የአሜሪካን የኢ3 ሴንትሪ የራዳር አውሮፕላን ላይ የተነጣጠረ ጥቃት ከፍተኛ ስትራቴጂክ እርምጃ እንደነበር ተገለጸ። በመቶ ማይሎች ርቀት ላይ ያሉ ኢላማዎችን ለመከታተል የሚችለው ይህ አውሮፕላን በጦር ሜዳ ላይ በቀጥታ መረጃ የሚያቀርብ ሲሆን በተፈጸመው ጥቃት ከ10 በላይ ወታደሮች መጎዳታቸውና አውሮፕላኑ ከፍተኛ ጉዳት ደርሶበታል ተብሏል። ሪፖርቶች እንዳመላከቱት ጥቃቱ ድሮኖችና ሚሳኤሎችን በመቀላቀል የተፈጸመ ሲሆን ይህም አዲስ የጦር ስትራቴጂ መሆኑ ተመላክቷል። በቀዳሚነት ወደ እናንተ ይደርሳል። በወልቃይት አካባቢ በተለይም ምዕራብ ጎንደርና አርማጭሆ ቀጠና የተካሄደው ከፍተኛ ውጊያ የሰው ሕይወትና ንብረት ላይ ውድመትን እንዳስከተለ ተገለጸ። ከዳንሻ፣ ሶሮቃ፣ ሳንጃና ከተመሳሳይ አካባቢዎች የተነሳ የመንግስት ኃይል ከፋኖ ኃይሎች ጋር የተጠናከረ ውጊያ እያደረገ ይገኛል። ዓላማውም በአርማጭሆ ስር ያሉ ከተሞችን ለመቆጣጠር መሆኑ ተነግሯል። በዚህ ውጊያ የፋኖ ኃይሎች ከባድ መሳሪያዎችን፣ ተሽከርካሪዎችና ሌሎች የጦር መሳሪያዎችን መማረካቸውን አስታውቀዋል። በሰፊው እንመለከተዋለን። በኦሮሚያ ክልል በቢሾፍቱ የተደረገ አንድ የመንግስት መድረክ ላይ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ስለ ቄሮ ያደረጉት ንግግር መነጋገሪያ ሆኗል። በክልሉ አዲስ የድሮን ጥቃት ደርሷል። በዝርዝር ታደምጡታላችሁ። የማለዳ ግሎባል ቤተሰቦች መረጃዎች ቻናላችን ላይ ሲጫኑ ቅድሚያ ለእናንተ እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ። መረጃዎቹን አብረን እንከታተል። በመካከለኛው ምስራቅ ያለው ጦርነት ወደ አስከፊ ደረጃ እየተራመደ መሆኑ ተገለጸ። ኢራን በቅርቡ የሰጠችው መግለጫ ክልሉ ወደ ሙሉ ጦርነት ሊገባ እንደሚችል ከፍተኛ ስጋት የፈጠረ ነው። ባለፈው አርብ በሳውዲ አረቢያ የተፈጸመው ጥቃት የክልሉን የኃይል ሚዛን በአዲስ መልኩ እንዳዛባ ተንታኞች እየገለጹ ነው። ይህ ጥቃት ኢራን ከዚህ ቀደም ከፈጸመቻቸው የተለየ ጥቃት ነበር። ጥቃቱ በቀጥታ የአሜሪካን የኢ3 ሴንትሪ የራዳር አውሮፕላን ላይ የተነጣጠረ ከፍተኛ ስትራቴጂካዊ ጥቃት እንደነበር ተገልጿል። ይህ አውሮፕላን በመቶዎች ማይሎች ርቀት ላይ ያሉ ኢላማዎችን ለመከታተል የሚችል ከፍተኛ የጦር ቴክኖሎጂ መሳሪያ ሲሆን በጦር ሜዳ ላይ ለአዛዦች በቀጥታ መረጃ የሚያቀርብ ነው። በዚህ ጥቃት ከ10 በላይ የአሜሪካ ወታደሮች መጎዳታቸው ተዘግቧል። አውሮፕላኑም ከፍተኛ ጉዳት እንደደረሰበት ተገልጿል። እንደ ሪፖርቶች መረጃ ኢራን በዚህ ጥቃት ድሮኖችና ሚሳኤሎችን በመቀላቀል የሚክስድ አታክ የተባለውን ዘዴ መጠቀሟ ተመላክቷል። በመጀመሪያ የአየር መከላከያ ስርዓትን ለማሳሳት በርካታ ድሮኖችን በመጠቀም ቀጥሎም ዋና አጥለቅላቂ ሚሳኤሎችን በመተኮስ ራዳሩ እውነተኛ ኢላማውን ነጥሎ እንዳይመታ እንዳደረገችው ተገልጿል። ይህ ጥቃት አሜሪካ በክልሉ ያላትን የቴክኖሎጂ የበላይነት በጥያቄ ውስጥ እንዳስገባ ተንታኞች እየተናገሩ ነው። ይህ እርምጃ ያሳሰባቸው የእስራኤልና የአሜሪካ ቁንጮ የጦር አዛዦች የአሜሪካ ማዕከላዊ እዝ ዋና አዛዥ አድሚራል ብራር ካፑርና የእስራኤሉ የጦር ቁንጮ ጀነራል አያል ዛሚር በዚህ ጉዳይ ላይ ተገናኝተው መክረዋል ተብሏል። ኢራን ቀጥላም በመካከለኛው ምስራቅ ያሉ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ተቋማትና ዩኒቨርሲቲዎችን ለመደብደብ ዝታለች። ይህ ዛቻ ከአሜሪካና እስራኤል በኢራን ውስጥ እየፈጸሙ ያለውን ጥቃት ተከትሎ እንደመጣ ተገልጿል። በኢራን ውስጥ ውሃ መሰረተ ልማቶችና ዩኒቨርሲቲዎች እንዲሁም ሌሎች የሲቪል ተቋማት የጥቃት ኢላማ መሆናቸው ተነግሯል። ይህም ጦርነቱ ከወታደራዊ መስክ ወደ ሲቪል መሰረተ ልማቶች እየተስፋፋ መሆኑን ያመላክታል ተብሏል። በአሁኑ ጊዜ በሺዎች የሚቆጠሩ የአሜሪካ ወታደሮችና የጦር መርከቦች ወደ ክልሉ መግባታቸውም ተዘግቧል። ዩኤስኤስ ትሪፖሊ የተባለች የጦር መርከብ 3500 ወታደሮችን በመያዝ ወደ ክልሉ መድረሷ ተገልጿል። ይህን ተከትሎ የኢራን ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ አሜሪካ የምድር ጥቃት ለመክፈት እየተዘጋጀች ነው ብለው ከሰዋል። አሜሪካን በይፋ ስለ ድርድር እየተናገረች በሚስጥር ጥቃት ልትፈጽም እያሴረች ነውም ብለዋል። በአማራ ክልል እየተካሄደ ያለው ጦርነት የሰው ሕይወትና ንብረት ላይ ጉዳት እያስከተለ ቀጥሏል። ከሰሞኑ በወልቃይት አካባቢ በተለይም ወደ ምዕራብ ጎንደርና አርማጭሆ አቅጣጫ እየተካሄደ ያለው ጦርነት ከፍተኛ የሰው ጉዳትና ንብረት ላይ ውድመትን እያስከተለ ነው። ከዳንሻ፣ ሶሮቃ፣ ሳንጃ አካባቢዎች የተነሳ የመንግስት ኃይል በአርማጭሆ ቀጠና ያሉ ከተሞችን ከፋኖ ኃይሎች አስለቅቆ ለመቆጣጠር ዘመቻ እንደከፈተ ተነግሯል። በዚህ መጠነ ሰፊ ውጊያ የፋኖ ኃይሎች ከባድ መሳሪያዎችን፣ ተሽከርካሪዎችንና ሌሎች የጦር መሳሪያዎችን መማረካቸውን አስታውቀዋል። እዚህም በተጨማሪ በጎጃምና በሰሜን ሸዋ አካባቢዎችም የተለያዩ ጥቃቶች በመንግስት ኃይሎች ላይ ተፈጽመዋል። በሌላ በኩል የመንግስት ባለስልጣናት ህዝቡን ራሱን እንዲከላከልና እንዲደራጅ ጥሪ እያደረጉ መሆናቸው ተነግሯል። በክልሉ አንዳንድ ኃላፊዎች ህዝቡ በቡድን ተደራጅቶ በቀላል መሳሪያ ራሱን እንዲጠብቅ በስብሰባዎች ላይ ሲጠይቁ ተሰምተዋል ተብሏል። በእነዚሁ ስብሰባ ላይ የሰራዊቱ የጦር አመራሮች ደግሞ ይህ ግጭት የብሔር ጉዳይ አይደለም፣ አማራና ኦሮሞ መካከል የሚባለው አጀንዳ ትክክል አይደለም ብለው ሲናገሩ ተሰምቷል። በሌላ በኩል የፋኖ አመራሩ ዘመነ ካሴ የቀጠናው ሰላምና መረጋጋት እንዲመጣ ለመስራት ዝግጁ መሆናቸውን ገልጸዋል። በቀጠናው ካሉ ኃይሎች ጋር በአካታች ውይይት ለመሳተፍ ለዘላቂ ሰላም መፍትሄ ለመፈለግና የህዝብ መብቶች እንዲጠበቁ ከሚፈልጉ አካላት ጋር ለመተባበር ዝግጁ እንደሆኑ አስታውቋል። በቅርቡ የአፍሪካ ህብረት በክልሉ ያለውን የደህንነትና ዲፕሎማሲ ውጥረት በመከታተል አዲስ ልዩ ተወካይ መሾሙ ይታወሳል።
ይህን ተከትሎም የፋኖ አመራሩ ዘመነ ካሴ የድጋፍ መልእክት እንደላኩ ተገልጿል። አጠቃላይ ክልል ውስጥ ያለው ግጭት እየተባባሰ የቀጠለ ሲሆን ዘላቂ መፍትሄ የሚያመጡ ውይይቶችና የሰላም ጥረቶች እንዲጠናከሩ የሚጠይቁ ድምጾች እየጨመሩ ነው። በቅርቡ በቢሾፍቱ የተካሄደ አንድ ከፍተኛ መድረክ ላይ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ያቀረቡት ንግግር ትኩረትን ስቧል። ቄሮ ስርዓትን ለመከላከል እንጂ መሳሪያ አንስቶ ለመዋጋት አልታገለም ሲሉ ተሰምተዋል። ርዕሰ መስተዳደሩ ንግግራቸውን ሲቀጥሉ ቄሮ በቀደሙት ጊዜያት ጨቋኝ ስርዓትን ለማስወገድ ያደረገው ትግል ውጤታማ እንደነበረ በመጠቆም ዛሬ ያለው ጉዳይ ያንን ድል መጠበቅና ማጠናከር እንጂ ወደ አዲስ የትጥቅ ግጭት መግባት አይደለም ብለዋል። ይህን ሲያብራሩ ህዝቡ በፊት መብቱን ለማስከበር እንደታገለና ያንን ድል በጨቋኞች ላይ እንዳረጋገጠ አስታውሰው አሁን ያለው ጥያቄ ያንን ድል እንዴት እንጠብቅ የሚለው መሆኑን ገልጸዋል። ከዚህ ጋር ተያይዞ የትጥቅ ትግል አያስፈልግም ሲሉ ያብራሩ ሲሆን ቀደሙት ዘመናት ኦሮሞ መሳሪያ ታጥቆ ከፍተኛ መስዋዕትነት እንደከፈለ አስታውሰው አሁን ግን ያንን የሚጠይቅ ሁኔታ እንደሌለ አመላክተዋል። በዚህ መሰረት በጫካ ያሉ ወንድሞች ጊዜያቸውን እንዳያባክኑና ወደ ሰላማዊ መንገድ እንዲመጡ ጥሪ አቅርበዋል። ነገር ግን ይህ የሰላም መልእክት በሚተላለፍበት ተመሳሳይ ጊዜ ክልል ውስጥ ሌላ አይነት ሁኔታ እየታየ መሆኑ ተገልጿል። በተለይም በወለጋ አካባቢ በጀነራል አራርሳ መርዳሳ የሚመራው አየር ኃይል የድሮን ድብደባዎችን በወለጋ አንዳንድ አካባቢዎች እየፈጸመ ስለመሆኑ ሪፖርቶች እየተሰሙ ነው። ትላንት በምስራቅ ወለጋ ጊዳ አያና አካባቢ ተመሳሳይ ክስተት መኖሩም ተገልጿል። ይህም በአንድ በኩል የሰላም ጥሪ ሲያቀርቡ፣ በሌላ በኩል የወታደራዊ እርምጃ መቀጠሉን የሚያመላክት መሆኑ ተነግሯል። በዚህ ጉዳይ ላይ ከዚህ በፊት የኦሮሞ ነጻነት ሰራዊት የሰጠው መግለጫ ተጠቅሷል። በዚህ መግለጫ ውስጥ መንግስት በቀጣይ ወራት ሊያቀርባቸው የሚችሉ አጀንዳዎች ተጠቅሰው ነበር። ከዚህም መካከል የአዲስ አበባ የባለቤትነት ጉዳይ፣ ምርጫ፣ የሃይማኖት ጉዳዮችና የህገ መንግስት ማሻሻያ ተካተው ነበር። ከዚህ በተጨማሪ በቄሮ ስም የተዘጋጁ አጀንዳ መኖሩ ተገልጿል። ይህም ከመንግስት ጋር የተገናኙ ግለሰቦችን በማደራጀት እንቅስቃሴውን ለመቀየር የሚደረግ ሙከራ እንዳለም አመላክቶ ነበር። ይህም በኦሮሞ ወጣቶች መካከል ክፍፍል ሊፈጠር ይችላል ሲል ያትታል። አቶ ሽመልስ ከዱባይ ሕክምና መልስ በኋላ ይህንን መድረክ መምራታቸው ተገልጿል። በመድረኩም ላይ በክልሉ ሰላም ሰፍኗል ሲሉ የተናገሩ ሲሆን ወጣቱ ይህን ሁኔታ መጠበቅ እንጂ ወደ ግጭት መመለስ አይገባም ብለዋል። ነገር ግን ተንታኞች ያነሱት ጥያቄ ቄሮ በቀደሙት ጊዜያት ያደረገው ትግል በእርግጥ ጨቋኝ ስርዓትን ለማስወገድ ነበር ወይስ ሌላ አዲስ ጨቋኝ ስርዓትን ለመትከል የሚለው ነው። እንዲሁም በፖለቲካ መድረኮች ላይ ቋንቋ በመቀየር የሚቀርቡ መልእክቶች የተለያዩ አስተያየቶችን እንደሚያስነሱ ተገልጿል። ጠቅላይ ሚኒስትሩ በቅርቡ በወለጋ የሰጡት መልእክትና በቢሾፍቱ የተነገረው ንግግር መመሳሰላቸው በብዙዎች ትኩረትን እንዲያገኝ አድርጓል። በአጠቃላይ ሁኔታው ሲታይ ከአንድ በኩል የሰላም ጥሪዎች እየቀረቡ ሲሆን ሌላ በኩል የወታደራዊ እርምጃዎች መቀጠላቸው የተቃራኒ ምልክቶች እየታዩ መሆኑ ተገልጿል። ይህም የወደፊት የክልሉ ሁኔታ ወዴት እንደሚያመራ በጥርጣሬ እንዲቆይ አድርጎታል ተብሏል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ። ቸርን ሰንብት።